በሰው ልጅ ታሪክ ውዝግብ ውስጥ ታላላቅ ስልጣኔዎችና ሀያላን መንግስታት በጠላት ጦር ሳይሆን በተፈጥሮ ኃይል ፊት ሲንበረከኩ ታይተዋል። ዛሬ ደግሞ የዓለማችን ቁንጮ የቴክኖሎጂና የኢኮኖሚ አውራ የምትባለው ዩናይትድ ስቴትስ ኦፍ አሜሪካ በሰው እጅ ሊገታ የማይችል ከሰማይ እንደወረደ አጋንንታዊ ሰይፍ በሆነ እጅግ አስፈሪና አውዳሚ ሰደድ እሳት ማዕበል ስር ወድቃ ትገኛለች። በአሁኑ ሰዓት በመላው አሜሪካ ምድር ላይ እየታየ ያለው ክስተት ተራ የተፈጥሮ አደጋ ሳይሆን ምድር በሰው ልጅ ላይ ያወጀችው ምጽአታዊ ጦርነት ይመስላል። ከፓሲፊክ ሰሜን ምዕራብ እስከ ሮኪ ተራሮች፣ ከካናዳ ድንበር እስከ ደቡባዊ ግዛቶች ድረስ ያለው ሰፊ መሬት በድቅድቅ ጭስና በሚያስገመግብ የእሳት ነበልባል ተውጧል። ይህ እሳት ከተሞችን እየዋጠ ደኖችን ወደ አመድነት እየቀየረና በ10 ሺዎች የሚቆጠሩ ዜጎችን ከመኖሪያ ቀያቸው እያፈናቀለ የሚገኝ ሲሆን አሜሪካ እስካሁን ካየቻቸው የተፈጥሮ መቅሰፍቶች ሁሉ እጅግ የከፋውና የሀገሪቱን የጀርባ አጥንት የሚፈታተነውን የታሪክ ጥቁር ምዕራፍ ሆኖ ተመዝግበዋል። እንደ ብሔራዊ የጋራ እሳት አደጋ ማዕከል NIFC መረጃ በአሁኑ ወቅት በመላው አሜሪካ ወደ 200 የሚጠጉ ግዙፍ የሰደድ እሳቶች በከፍተኛ ፍጥነት እየተስፋፉ ይገኛሉ። ይህ ቁጥር ብቻውን የጥፋቱን መጠን ለመረዳት በቂ አይደለም። ይልቁንም እሳቱ በአንድ ጀንበር ብቻ 183 አዳዲስ ግንባሮችን ከፍቶ ሀገሪቱን በከበባ ውስጥ ወክተቱ ነው ድንጋጤው ያናረው። አሜሪካ በአሁኑ ወቅት በብሔራዊ ዝግጁነት ደረጃ 5 ላይ ትገኛለች። ይህ ማለት ሀገሪቱ ያላትን ማንኛውም የሰው ኃይል፣ ቴክኖሎጂና የፋይናንስ አቅም ተጠቅማ ከእሳቱ ጋር የሞት ሽረት ትግል እያደረገች ነው ማለት ነው። ይሁን እንጂ ተፈጥሮ ለሰው ልጅ ቴክኖሎጂ ግድ የሌላት ትመስላለች። እሳቱ በሰዓት በሺዎች የሚቆጠሩ ሄክታር መሬቶችን እየበላ ሰማይ ጠቀስ ህንፃዎችን እንደ ክብሪት እንጨት እያሳረረና የሰማዩን ቀለም ወደ ደም ቀይነት እየቀየረ የአሜሪካ ግርማ ሞገስ በመቃብር አፍ ላይ አቁሞታል። በተለይም በዋሽንግተንና በኦሬገን ግዛቶች የታየው ውድመት ከሰው ልጅ ምናብ በላይ የሆነ ሰቅጣጭ እልቂት ነው። በስፖካን አካባቢ የተቀሰቀሰው እሳት በጥቂት ቀናት ውስጥ ብቻ በመቶዎች የሚቆጠሩ ቤቶችን እና ንግድ ተቋማትን ወደ ፍርስራሽ ክምርነት ቀይሯል። ነዋሪዎችም የዓለም መጨረሻ መጣ ብለው በድንጋጤ ልጆቻቸውን አቅፈው ሊሸሹ፣ ከኋላቸው ግን ለዘመናት የደከሙበት ንብረት በአይነ ጥቅሻ ውስጥ ወደ አመድ ሲቀየር ማየት ህሊና የሚያደነዝዝ ስቃይ ሆኗል። ከ65,000 በላይ ሰዎች በአንድ ጊዜ ቤታቸውን ጥለው እንዲሰደዱ መደረጉ አሜሪካ በገዛ ግዛቷ ውስጥ የስደተኞች ሀገር እንድትመስል አድርጓታል። መንገዶች ተዘግተዋል። አየር ማረፊያዎች በጭስ ታፍነዋል። መላው የፓሲፊክ ሰሜን ምዕራብ አየር መተንፈሻ እስከሚያጣ ድረስ በካርቦን ሞኖክሳይድ ተሞልቷል። ይህ የጭስ መጋረጃ እስከ ሚድዌስት እና ሰሜናዊ ሜዳዎች ድረስ ተስፋፍቶ በሚሊዮን የሚቆጠሩ ሰዎችን ጤና አደጋ ላይ ጥሏል። የዚህ ታላቅ ጥፋት ሰለባ የሆኑ ጀግኖች ታሪክ ደግሞ የሀዘኑን ጥልቀት ይበልጥ ያገዝፈዋል። በኦሬገን ግዛት የራይት ስፕሪንግ እሳት መከላከል በቡልዶዘር ምድር ሲቆፍር የነበረው የ47 ዓመቱ ጄሰን ኢንሳይን እና እሳቱ ባልታሰበ ፍጥነት ተስፋፍቶ ስለዋጠው በስራ ላይ ያለ ህይወቱ ማለፍ የተፈጥሮ ጭካኔን ያሳያል። በተመሳሳይ በዩት ግዛት ዋይድ ማይዝ 2 የተባለው ከሰማይ በውሃ ቦምብ ለመደብደብ ሲጥሩ የነበሩ 2 ሄሊኮፕተሮች አብራሪዎች መንኮራኩራቸው ተከስክሶ በአሰቃቂ ሁኔታ መሞታቸው አሜሪካ ለዚህ ጦርነት እየከፈለች ያለው የከፋ ዋጋ ያረጋግጣል። የኦሬገን ገዢ ቲና ኮቴክ እና የዩት ገዢ ስፔንሰር ኮክስ በሰጡት መግለጫ እነዚህ ጀግኖች የሀገራችን የቁርጥ ቀን ልጆች መሆናቸውን ቢገልጹም የተከፈለው መስዋዕትነት ግን የሀገሪቱን ወታደራዊና ሲቪል መከላከያ አቅም ጥያቄ ውስጥ የሚጥል ነው። ይህ እሳት ከአየር ንብረት ለውጥ ጋር ተዳምሮ አሜሪካን ወደ ማይቀለበስ የጥፋት አዙሪት እየከተታት መሆኑ የዘርፉ ሊቃውንት በከፍተኛ ስጋት እየገለጹ ይገኛሉ። ያለፈው ክረምት ባልተለመደ ሁኔታ ደረቅና ሞቃታማ መሆኑ ለዘንድሮ ነበልባል እንደ ማገዶ ሆኖ አገልግሏል። ምድሪቱ ለዓመታት የቆጠበችውን ሙቀት አሁን በቁጣ እየለቀቀችው ሲሆን፣ ደረቅ መብረቆች ደግሞ ሰማይ እንደ ጥፋት ቀስት እያወረዱ አዳዲስ እሳቶችን በየደቂቃው ይለኩሳሉ። ይህ ማለት ተፈጥሮ ራሷን በራሷ እያቃጠለች ያለችበትና የሰው ልጅ የእሳት አደጋ ሰራተኞች ሊቋጠሩት የማይችሉት አጋንንታዊ ኃይል ሆኗል ማለት ነው። ፕሬዚደንት ዶናልድ ትራምፕ በኢራን ጦርነት ምክንያት የአሜሪካ ጦር መሳሪያ ክምችት እያለቀ መሆኑን ተከትሎ በደረሰባቸው ወቀሳ ቢበሳጩም አሁን ግን ሀገራቸው በገዛ ደጇ ላይ በተከፈተባት የተፈጥሮ ጦርነት ምክንያት ትጥቋን እየፈታች ትገኛለች። በካናዳ በኩል ሁኔታው ተመሳሳይ ሲኦላዊ መልክ አለው። በብሪቲሽ ኮሎምቢያ ግዛት የሚገኘው ባልሬንጅ እሳት እንደ ቦምብ ፈንድቶ 20,000 ሰዎችን አፈናቅለዋል። የአካባቢው መሪ ዴቪድ አቢ እሳቱ ልክ እንደ አውቶማቲክ ቦምብ ነው የፈነዳው ሲሉ የገለጹት ሲሆን የጥፋቱን ፍጥነትና ኃይል በግልጽ ያሳያል። አንዲት የ80 ዓመት አዛውንት ከነበልባሉ ለማምለጥ ስትሞክር ሕይወቷ ማለፉ የአደጋውን ሰብአዊ ቀውስ ይበልጥ አጎልቶታል። የካናዳና አሜሪካ ድንበር በእሳት ተገናኝተዋል። ጭሱም ድንበር ሳይገድበው መላውን ሰሜን አሜሪካ እያመሰ ይገኛል። በአሁኑ ወቅት ከ6 ሚሊዮን ሄክታር በላይ መሬት በእሳት ጋይቷል። ይህ ከዚህ ቀደም ከታዩ ታሪክ መዝገቦች ሁሉ በከፍተኛ ደረጃ የላቀ ነው። የእሳት አደጋ ሰራተኞች የሚከፍሉት መስዋዕትነት እጅግ የሚገርምና ታሪካዊ ነው። ከ30,000 በላይ ሰራተኞች፣ 1800 የሚጠጉ የጭነት መኪኖችና በመቶዎች የሚቆጠሩ ሄሊኮፕተሮች ሌት ተቀን ቢታገሉም እሳቱ ግን የራሱ ሕይወት ያለው ይመስል ወደ ፈለገበት አቅጣጫ እየተወረወረ ሰብአዊ ጥረቶችን እያፌዘባቸው ይገኛል። በአፕልተንና በሬኖ አካባቢ የታዩት ትዕይንቶች የጦርነቱን ቀጠና እንጂ ሰላማዊ ከተሞች አይመስሉም። የቀለጡ
ብረቶች፣ አመድ የሆኑ ቤቶች፣ የወደሙ የእርሻ ማሳዎችና የሞቱ ዱር እንስሳት የአሜሪካ አዲሱ ገጽታ ሆኗል። ይህ እልቂት አሜሪካ ኢኮኖሚ ብቻ ሳይሆን የህዝብን ስነ ልቦና ክፉኛ ጎድቶታል። ሰዎች የሚሸሹበት ቦታ አጥተው በየመጠለያ ወለል ላይ ተኝተው የሀገራቸውን መቃጠል በቴሌቪዥን መስኮት ሲመለከቱ የሰው ልጅ በተፈጥሮ ኃይል ፊት ምን ያህል ደካማ መሆኑን ያሳያል። በተለይም በዋሽንግተን ግዛት የታወጀው የጤና አስቸኳይ ጊዜያዎች የጥፋቱን አድማስ ወደ ሌላ ደረጃ አሻግሮታል። የጤናና ሰብአዊ አገልግሎት መሳሪያ HHS ይህን ውሳኔ ያስተላለፈው ጭሱ በሚሊዮን የሚቆጠሩ ዜጎችን የመተንፈሻ አካላት አደጋ ላይ በመጣሉ ነው። አየሩ በባሩድና በቃጠሎ ሽታ ታፍኗል። ፀሐዩ በጭስ መጋረጃ ተሸፍኖ የደም ቀለም መስሏል። ይህ ሁሉ ጥፋት እየሆነ ያለው በሰለጠነችው አሜሪካን ብርት ውስጥ መሆኑ የሰው ልጅ ቴክኖሎጂ የበላይነት ጥያቄ ውስጥ የሚጥል ነው። የሰው ልጅ አተም ቢሰነጥቅም የሰደድ እሳትን ቁጣ ግን መግታት አልቻለም። የሀያሉ ሀገር መሪዎች አሁን በከፍተኛ ጭንቀት ውስጥ ይገኛሉ። ምክንያቱም እሳቱ ለሕግና ድንበር ደንታ የሌለው ወራሪ ኃይል ሆኗልና። በመቶ ሺዎች የሚቆጠሩ የዱር እንስሳትና እጽዋት ዝርያቸው በአንድ ጀንበር ከምድረ ገጽ እየጠፋ ነው። አሜሪካ የነበራት አረንጓዴ ገጽታ ዛሬ በጥቁርና ቀይ ቀለም ተክቷል። ይህ የተፈጥሮ ሚዛን መዛባት በቀጣዮቹ ዓመታት ለሀገሪቱ ታላቅ የኢኮኖሚና ማህበራዊ ቀውስ ይዞ እንደሚመጣ ጥርጥር የለውም። እሳቱ የራሱ አእምሮ ያለው ይመስል ስልታዊ በሆነ መንገድ ስትራቴጂካዊ ቦታዎችን እየመታ ይገኛል። በስፓኮን አቅራቢያ የሚገኘው የኤሌክትሪክ መስመሮችና የውሃ ማከማቻዎች ማውደማቸው በከተማው በጨለማና በውሃ ጥም ተመታለች። ይህ የታላቁ አሜሪካ ውድቀት መጀመሪያ ይመስላል። በአጠቃላይ አሜሪካ በእሳትና ባህር ውስጥ ተጥማለች። ይህ ሰደድ እሳት የሀገሪቱን ኢኮኖሚ፣ ታሪክና የተፈጥሮ ውበት እያወደመ ይገኛል። የእሳቱ አርማጌዶን በሰማይ ላይ የተስፋፋ ሙቀቱ አጥንት እስከሚሰነጥቅ ድረስ እየጋለ ባለበት በዚህ ወቅት አሜሪካ የምትገኝበት ሁኔታ እጅግ አሳሳቢና ሰቅጣጭ ነው። ተፈጥሮ ለዘመናት የደረሰበትን በደል አሁን በእሳት ነበልባል እየመለሰ ያለ ይመስላል። ሰማዩ በጭስ ተሸፍኗል። ምድሪቱ በእሳት የነደች ነው። የሰው ልጅም በድንጋጤ ተውጧል። ይህ ታሪካዊ እልቂት ፈጽሞ ይረሳ የማይችልና የሰው ልጅ በአካባቢው ላይ የፈጸመው ግፍ ውጤት ሆኖ ለዘላለም ይኖራል። አሜሪካ እየተለበለበች ነው። የጥፋት መለከቱም ነበልባሉ ድምፅ ውስጥ የተሰማ ይገኛል። ከዚህ ሲኦላዊ እሳት ለመዳን የሚደረገው ሩጫ ጊዜው እያለቀበት ነው። ሀገሪቱ በአመድ ስር ለመቀበር ጥቂት ሰዓት ብቻ የቀሯት ትመስላለች። ይህ ሰደድ እሳት ቀውስ አሜሪካ በዓለም ፊት እርቃኗን አስቀርቷታል። የዓለም ሀያል ሀገር በገዛ ግዛቷ ውስጥ የሚነደውን እሳት ማጥፋት አቅቷት ከሌሎች ሀገራት እርዳታ ለመጠበቅ መገደዷ የታሪክ ትልቁ ምጽአት ነው። በየቦታው የሚታዩት ፍርስራሾች፣ የሟቾቹ ጀግኖች መቃብርና የተቀናቃኞቹ ሮሮ አሜሪካ ዛሬ ያለችበት አሰቃቂ ሁኔታ ይናገራል። ተፈጥሮ በሀያልነት ላይ በይፋ ክህደት ጀምራለች። የሰው ልጅ ከዚህ ምጽአት ቀን ካልተማረ የወደፊት ጣፋንታው በአመድ ስር መቀበር ብቻ ይሆናል። አሁን በአሜሪካ ሰማይ ላይ የሚታየው ብርሃን የተሰፋ ሳይሆን የሚቃጠሉ ከተሞችና የሚጠፉ ህይወቶች ብርሃን ነው። ይህ የጨለማ ዘመን መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። በመጨረሻም የአሜሪካ መቃጠል የሰው ልጅ ትዕቢት የገነነበት ስልጣኔ በተፈጥሮ ኃይል ፊት ምን ያህል ምስኪን እንደሆነ ያሳየ ታሪካዊ ክስተት ነው። ሰማዩ በጭስ ተሸፍኗል። ምድሪቱ በእሳት እየነደች ነው። የሰላም ተስፋው እንደ ጭስ እየበነነ ይገኛል። ይህ ታሪካዊ እልቂት ፈጽሞ ይረሳ የማይችልና በሰው ልጅ ታሪክ መዝገብ ላይ በጥቁር ቀለም የሚጻፍ ዘላለማዊ ጠባሳ ነው። አሜሪካ የተቃጠለች ነው። የጥፋት መለከቱም በነበልባሉ ድምፅ ውስጥ እየተሰማ ይገኛል። ከዚህ ሲኦላዊ እሳት ለመዳን የሚደረገው ሩጫ ጊዜው እያለቀበት ነው። ሀገሪቱም በአመድ ስር ለመቀበር ጥቂት ሰዓት ብቻ የቀሯት ትመስላለች። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የአሜሪካ ምጽአት ዛሬ በይፋ ተጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮች ድምፅ ፍትህን ይጮኻል። የምድሪቱ ደምም በቀልን ይጠራል። ተፈጥሮም እየተቃጠለች ትገኛለች። የሰው ልጅም ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ የምጽአት ቀንን እየገጠመች ነው።